ክርስቲያኖች እዚህ ጋር ያልተረዱት ሚስጥር ምንድነው? 5 ነጥቦችን ከቶራ ላይ አንስተን እነሱ ላይ እንወያያለን። ፋሲካ በግ የኃጢአት መስዋዕት ነው ወይ? ሪሊ የፔሳህ ጋር የሚያገናኘው ነገር አለ ወይ? የፔሳህ በግ ለኃጢአት ስርየት ወይ ደግሞ ለኃጢአት መስዋዕት የሚቀርብ ነው ወይ? ሰላም ጤና ይስጥልኝ። እንዴት አላችሁ ውድ ተመልካቾቻችን? እንግዲህ ዛሬም በተለየ ሀሳብና በሌላ ቪዲዮ መጥቻለሁ። እንደተለመደው ቪዲዮአችንን ላይክ በማድረግ ሰብስክራይብ በማድረግ እንዲሁም ሀሳብ መስጫ ቦታ ላይ ሀሳባችሁን ለኛ በማስቀመጥና ጥያቄዎቻችሁንም ብትጠይቁን ደስ ይለናል። ከቻላችሁም እንግዲህ ሰብስክራይብ ብታደርጉ ደስ ይለናል። ቪዲዮ ብዙ ሰዎች እንዲያዩትና ለብዙ ሰዎች እንዲደርስ ምኞታችን ስለሆነና ያንን እንድታደርጉ በትህትና ጠይቃለሁ። እንግዲህ ብዙም ወሬ ሳላበዛባችሁ ዛሬ ላወራላችሁ ወይ ደግሞ ዛሬ ከእናንተ ጋር ልነጋገርበት ወደ መጣሁት ሀሳብ እገባለሁ። ብዙ ወሬ ላለማብዛት ማለት እና ዛሬ የምንወያይበት አርዕስት ምንድን ነው? ከፊታችን ረቡዕ እንግዲህ የኛ ፔሳ ወይም ደግሞ የኛ ፋሲካ የሚገባበት ጊዜ ስለሆነ የሚጀምርበት ቀን ስለሆነ እንግዲህ ከወቅቱ ጋር ተያይዞ በዛ ዙሪያ አንዳንድ ትምህርቶችን ከእናንተ ጋር ለመነጋገር ነው የመጣሁት እና የዛሬው አርዕስታችን የሚሆነው የፋሲካ በግ የኃጢአት መስዋዕት ነው ወይ? እንግዲህ ክርስቲያኖች እዚህ ጋር ያልተረዱት ሚስጥር ምንድን ነው በሚል ርዕስ ወይም በሚል አርዕስት ከእናንተ ጋር እንግዲህ ዛሬ ለመወያየት እፈልጋለሁ። እንግዲህ እንደሚታወቀው ኢየሱስን በክርስትናው ዓለም የፋሲካ በግ ወይም ደግሞ የፋሲካ በግ ነው በማለት ሲጠራ እንመለከታለን። እንግዲህ ለኃጢአት መስዋዕት የቀረበልን ወይም ደግሞ ለኃጢአታችን መስዋዕት ከፈለ ሆነ የሚሉትን አካል እንግዲህ እንደ ፔሳህ ቁርባን ወይም ደግሞ እንደ ቁርባን ፔሳህ ሲቆጥሩት እንመለከታለን እና ከዚህ አንጻር ወይም ከዚህ ትምህርታቸው ከዚህ አመለካከት አንጻር ሪሊ የፔሳህ ጋር የሚያገናኘው ነገር አለ ወይ የሚለውን ነገር ለእናንተ አስረዳችኋለሁ ዛሬ እና ከቶራ አንጻር ይሄ ነገር ፉርሽ የሚሆንበትን ማለትም ከፔሳህ ጋር የማይገናኝበትን ወይም ከፔሳህ በግ ጋር ወይም ከፔሳህ ቁርባን ጋር የማይገናኝበትን 5 ነጥቦችን ከቶራ ላይ አንስተን እነሱ ላይ እንወያያለን፣ እነሱን እናያቸዋለን። ብዙ ወሬ ላለማብዛት እንግዲህ ወደ ዋናው ሀሳብ በቀጥታ ልግባ። እንግዲህ በመጀመሪያ ላይ የምንጠቀመው ወይም ደግሞ የምናየው ማነጻሪያ ነጥብ ምንድን ነው? የፔሳህ በግ ለኃጢአት ስርየት ወይም ደግሞ ለኃጢአት መስዋዕት የሚቀርብ ነው ወይ የሚል ማነጻጸሪያ ነው የምናመጣው። እንግዲህ የኃጢአት መስዋዕት ወይም ቁርባን ሀታት የሚባለው የሚቀርበው አንኢንቴንሽናሊ ማለትም ሆን ተብሎ ላልተሰሩ ኃጢአቶች የሚቀርብ መስዋዕት ነው እና መስዋዕቱም ሙሉ በሙሉ በሳት የሚቃጠል መስዋዕት ነው የሚሆነው ማለት እና በተቃራኒው እንግዲህ የፔሳህ ቁርባን ወይም ቁርባን ፔሳን ስንመለከት እሱ የሚመደበው ቁርባን ሽሎሚም ወይም ደግሞ ፒስ ኦፈሪንግ ከሚባለው ጋር ነው የሚመደበው። ስለዚህ ሁለቱ መስዋዕቶች ራሱ የተለያዩ መስዋዕቶች ናቸው። ስለዚህ እነዚህን ሁለት የተለያዩ መስዋዕቶች ማለትም የፔሳህ ቁርባን ፒስ ኦፈሪንግ ሆኖ ለኃጢአት ሞተልን ከሚል አካል ጋር ማገናኘት ኮምፕሌትሊ የተለያዩ ነገሮች ናቸው። ቅድም እንደነገርኳቸው እንግዲህ የኃጢአት ቁርባን የሚባለው ወይም ቁርባን ሀታት የሚባለው ሙሉ በሙሉ የሚቃጠል ነው ብያቸዋለሁ። እንግዲህ የፔሳህ ቁርባን ደግሞ የሚቃጠል መስዋዕት ሳይሆን ቤተሰቡ ወይም ደግሞ ፔሳን የሚያከብረው ቤተሰብ በሳት ጠብሶ የሚበላው እና በዛን ሌሊት አልቆ የሚያደር መስዋዕት ነው የሚሆነው እና እነዚህን ማንጻሪያ ስትመለከቱ ሁለቱ ኮምፕሌትሊ የተለያዩ እና በምንም አይነት ሁኔታ ሊገጥሙ የማይችሉ ሀሳብ መሆናቸውን ትመለከታላችሁ። እንግዲህ በሁለተኛ ደረጃ ላይ የማነሳላችሁ ነጥብ ምንድን ነው? የበጉ ደም ዓላማው ምንድን ነው? ደሙ ለምን ዓላማ ነው የሚውለው ነገር የሚለውን ላይ ነው ሁለተኛ ላይ የምንመለከተው ማለት እና ይህንን ነጥብ ስንወስድ እንግዲህ በክርስትናው ዓለም እንደምታውቁት የኢየሱስ ደም ወይም ደግሞ ደሙ ለኃጢአት ማስተሰሪያ ውሏል ተብሎ ይታሰባል። ወይም እንደዚህ አይነት ትምህርት አለ፣ ያን የሚል ትምህርት አለ። ቶራችን ደግሞ ስለ በጉ ወይም ደግሞ ስለ ፔሳህ ቁርባን ምንድን ነው የሚለው ደሙ ለምን ዓላማ ነው የሚውለው የሚለውን ነገር ስንመለከት እንግዲህ ኮምፕሌትሊ በማይገናኝ መልኩ በዘጸአት 12:13 ላይ
ደሙ ለምልክትነት እንደሚያገለግል ይናገራል። ለምንድነው ለምልክትነት የሚያገለግለው? እንግዲህ ቶራን የምታነቡ ሰዎች ግልጽ በግልጽ እና ቃል በቃል የተጻፈ ነገር ስለሆነ እዛ ላይ ገብታችሁ ስታነቡ ታገኙታላችሁ። ለምንድነው ለምልክትነት የሚውለው? አምላክ ወይም ደግሞ ሐሼም ግብፃውያን ላይ መቅሰፍት በሚያመጣበት ጊዜ የበራችሁን መቃን ቀቡት ይላል። በደም የተቀባውን የመቃኑ በደም የተቀባውን ያልፈው ነበር። ስለዚህ ለዛ ሐሼም አልፎት እንዲሄድ ማለትም የእስራኤል በኩሮች እንዳይሞቱ እና ለዛ ለምልክትነት ነው እንጂ ሲያገለግል የነበረው ጀስት ለኃጢአት መስዋዕት ሆኖ አልነበረም። ስለዚህ ከዛ አንጻር ሁለቱ ለተለያየ ዓላማ የዋሉ ሆኖ ሳለ ሁለቱን አንድ አድርጎ መመልከትና ማየት ራሱ ኮምፕሊትሊ ዲፈረንስ የሆኑ ነገሮችን ማገናኘት ይሄ ራሱ ትልቅ ስህተት ነው። እዚህ ላይ አሁን እንግዲህ አያይዘን ራሱ አንድ ጥያቄ እናነሳለን። ለምንድን ነው ሐሼም ምልክት ያስፈልገው? አምላክ ለምንድነው ምልክት የሚፈልገው እዚህ ላይ የሚል ጥያቄ ይነሳልና እንግዲህ እንደምታውቁት ሐሼም የእስራኤልን ቤት ጠፍቶት አይደለም። ያው እንደሚያውቅ ወይም ደግሞ የእስራኤልን ቤት መለየት እንደሚችል ያው ምንም ጥርጥር የለውም አምላክ እንደመሆኑ መጠን ማለት እና እዚህ ላይ የምናነሳው ጥያቄ ወይም ደግሞ የሚነሳው ነጥብ ምንድን ነው? እና ታዲያ ለምንድን ነው ደም መቀባት አስፈላጊ ሆነው የሚል ነገር ነው። እንግዲህ ሐሼም ቀደም ብሎ እስራኤላውያን ወይም ደግሞ የእስራኤል ሕዝቦችን አባቶቻችንን በግ አምጥተው በራቸው ጋር እንዲያስሩ ነግሯቸው ነበር። እንግዲህ እንደምታውቁት ወይም እንደሚታወቀው ግብፃውያን በግ ያመልኩ ነበር፣ ወይም በግን እንደ አማልክት የሚቆጥሩ ሕዝቦች ነበሩ። ስለዚህ ሐሼም ምንድን ነው ያደረገው? በግ አምጥተው እንዲያስሩ ከዛ በኋላ በመጨረሻው ወይም በ10ኛው መቅሰፍት ጊዜ በጉን መስዋዕት ለአምላካቸው አቅርበው ያንን ለምልክትነት እንግዲህ በራቸው ላይ እንዲቀቡ አዟል። ያን ያደረገበት ምክንያት ምንድን ነው? እንግዲህ የእስራኤል ሕዝቦች ለግብፃውያን የሆነ ነገር እንዲያሳዩ ፈልጓል። ምንድነው እሱ? ከነሱ የባዕድ አምልኮት ሙሉ በሙሉ መውጣታቸውን እና እነሱ አማልክቴ ብለው የያዙትን ነገር ወይም የያዙትን በግ እስራኤላውያን ወይም ደግሞ የኛ አባቶች እንግዲህ ለአምላካቸው መስዋዕት አድርገው ማቅረባቸውን ግብፃውያን እንዳዩና ያንን እንዲመለከቱ ስለፈለገ ነው። እንግዲህ ሐሼም ያንን መስዋዕት እንዲያቀርቡና በመቃናቸው ላይ ደሙን እንዲቀቡ ያዘዘበትና ያደረገበት ዋናው ምክንያት እሱ ነው። እንግዲህ ወደ ሶስተኛው ማነጻጸሪያ ነጥብ መተናል። ሶስተኛው ምንድን ነው? ኃጢአት የሚሸከም በግ የሚል ነገር ነው። እንግዲህ በክርስትናው ዓለም እንደምታውቁት ኢየሱስ ኃጢአትን የተሸከመ በግ ተብሎ ይጠራል። ሪሊ እንደው በእውነቱ የፔሳህ በግ ወይ ደግሞ ለፔሳህ የሚቀርበው ቁርባን በግ ኃጢአትን ተሸክሞ የሚሄድ ነው ወይ ደግሞ ለኃጢአትን የሚሸከም ነው ወይ የሚለውን ነገር ስንመለከት ኢስ ኮምፕሊትሊ የማይገናኝ ነገር ነው። እንደዛ አይደለም። ምናልባት ክርስቲያኖች ወይም ደግሞ የመጽሐፉ ጸሐፊዎች ትንሽ ግራ የገባቸው ይመስለኛል። ይሄንን ምናልባት ማገናኘትም ካለባቸው ከዮም ኪፑር መስዋዕት ከነበር ማገናኘት ያለባቸው። አንደኛ ነገር እሱ የኃጢአት መስዋዕት ነው የሚቀርበው መስዋዕቱ ራሱ። ሁለተኛ ነገር ኃጢአት ተሸክሞ የሚለቀቅም ነገር ስላለ ማለት እና ከዛ ጋር ቢያገናኙ ምናልባት እንደው ሊባል የሚችል ነገር ይሆን ነበር። ግን ከዚህ ጋር ኮምፕሊትሊ የተለያየ ነው እና ሌላው ልዩነት ራሱ ለዮም ኪፑር የሚቀርበው መስዋዕት በግ ሳይሆን ፍየል መሆኑ ራሱ ሌላ ዲፈረንስ ነው እና እዚህ ላይ በጣም እንትን ያሉ ይመስለኛል እና በጣም ግራ የገባቸውና ነገሮችን ካለመረዳት ይሄን የጻፉት ይመስለኛል። ብዙ ጊዜ እኔ እላለሁ ይሄን መጽሐፍ የሚጽፉ አካላቶች ወይም ደግሞ የጻፉት አካላቶች የቶራ ወይም ደግሞ ቶራን በደንብ ያልተገነዘቡ አካላቶች ናቸው፣ ወይም ደግሞ ቶራን ያላነበቡና የይሁዲን ወይም ደግሞ የይሁድን ስርዓትና ሕጎች ያልተረዱ አካላቶች ናቸው እላለሁ ብዙ ጊዜ እና እንደዚህ አይነት ብዙ ስህተቶችን ታገኛላችሁ መጽሐፍ ውስጥ ስትገቡና ይሄ ለዮም ኪፑር የሚቀርበው መስዋዕት እንግዲህ ሁለት ፍየሎች ናቸው። እንግዲህ አንዱ ለመስዋዕት ይቀርባል፣ አንዱ ወደ በረሃ የሚለቀቅ ነው እና እሱም ዘሌዋውያን 16:21 ላይ ብትገቡ እና ብታነቡ ዛሬ ታገኛላችሁ። ስለዚህ ከዛ ጋር ነው እንጂ ትንሽ የመገናኘት ባህሪ ያለው ከፔሳህ በጋ ምንም አይነት ግንኙነት የለውም። የፔሳህ በግም ኃጢአትን ተሸክሞ የሚሄድ እና የሚለቀቅ ስላልሆነ ማለት እና
ከዛ አንጻር ሁለቱ ኮምፕሌትሊ የተለያዩ ናቸው። በአራተኛ ደረጃ ላይ የማነሳላችሁ ነጥብ እንግዲህ የሰው መስዋዕትስ እንግዲህ በአምላክ ዘንድ ተወዳጅ ነው ወይ? የሰው መስዋዕት በአምላክ ዘንድ እንዴት ይታያል የሚል ነገርም እዚህ ላይ መነሳት ያለበት ነጥብ ነውና የሰው መስዋዕት እንግዲህ ኮምፕሌትሊ በአምላክ ፊት አጸያፊ ለመሆኑ እና አጸያፊ ነገር እንደሆነ እንግዲህ ቶራችን ቃል በቃልና በግልጽ ይናገራል። እንግዲህ ለዚህም ማስረጃ የምንወስደው ዘዳግም 12:31 ላይ ነውና አምላክ በሙሴ በኩል ወይም ደግሞ ሙሴ ሲነግረን ምንድን ነው ያለው? እናንተ በምትገቡበት ምድር ያሉ አህዛቦች እንደናንተ አይደሉም እና ልጆቻቸውንም ለአማልክቶቻቸው ወይም ደግሞ ለአምላኮቻቸው መስዋዕት የሚያቀርቡ ናቸው። ስለዚህ እናንተም ደግሞ ልክ እንደነሱ ሁሉ ልጆቻችን ወይም ደግሞ የእኛን ልጆች ለመስዋዕት እናቅርብ፣ ለአምላካችን ለመስዋዕት እናቅርብ ብላቸው እንዳትሉ እያለ ይናገራል። ስለዚህ ኢየሱስ ለኃጢአት መስዋዕት ቀረበ ብሎ መናገር ራሱ በአምላክ ፊት አጸያፊ ተብሎ የተጠቀሰውን ነገር እንደማድረግ ስለሚቆጠር ይህም እንግዲህ ሌላ ኮንፊውዥን እና ሌላ እንትን ውስጥ መግባት ነው። ከዚህ ጋር ተያይዞ እንግዲህ በክርስቲያኖች የሚያነሱት ነገር አለ። ምንድነው እሱም የሰው መስዋዕት የተከለከለው እንግዲህ ሰው ኃጢአት ስለሚሰራ ወይም በውስጡ ኃጢአት ስላለበት ንጹህ ስላልሆነ ነው የሚል ነገር ያነሳሉ። እንግዲህ ስለ ንጽህና ወይም ደግሞ ስለ ኃጢአትና ስለ ጽድቅ ካነሳን መመዘኛችን ቶራ ነው የሚሆነው። እንግዲህ ከቶራ መመዘኛ አንጻር እንግዲህ በቶራው 613 ህጎች አሉ። ከነዛ ከ613 ህጎች ውስጥ የመጀመሪያውና አንዱ ትእዛዝ ምንድን ነው? አንድ ሰው ወይም አንድ ይሁዲ ሰው ሆነ ሌላ አሕዛብ ሰው የታዘዘው ነገር ምንድን ነው? መብዛት መባዛትና ልጆች መውለድ እንዳለበት እንግዲህ ቶራችን ይናገራል። ስለዚህ ከቶራ ትእዛዞች ውስጥ ለምሳሌ ይህን ህግ ያልፈጸመ ሰው ነው እሱ። ስለዚህ ጀስት ፒውር እና ሁሉም ህጎች የፈጸመ ብለን ቅብር የምንልበት አይነት ሰው አይደለም። ሲቀጥል ደግሞ እንግዲህ በመጽሐፍቶቹም ላይ እንደምናገኘው አዲስ ኪዳን በሚባለው መጽሐፍ ላይ ብዙ የቶራ ህጎችን ተላልፎ እናገኛለን። ለምሳሌ ከአስርቱ ህጎችን ብንመለከት፣ ከሰንበት ጋር የተያዙ ነገሮችን ብንመለከት ምንም እንኳን ክርስቲያኖች ይሄ ሰንበትን መጣስ አይደለም እንደ መልካም ነገር ነው የሚቆጠረው የሚል ማስተባበያ ለማንሳት ቢሞክሩም ማለት ያ ግን የሚሆነው በህጉ መሰረት ወይም በቶራ ህግ መሰረት ነው እንጂ ጀስት በአሕዛብ ህጎች ተለክተ በአሕዛብ ህግ ተለክቶ ይሄ ኃጢአት አይደለም ልትለው ወይም ሊባል የሚችልበት እንትን የለም። ምክንያቱም በህጉና በስርዓቱ መሰረት ስለሆነ መታየት ወይም መዳኘት ያለበት። ከዛ እንግል ራሱ እንግዲህ እንደ ፒው ሰው ሊቆጠር አይችልም። ሌላኛው ነገር ምንድን ነው? እንግዲህ መስዋዕት በሚቀርብበት ጊዜ ለመስዋዕት የምናመጣው በግ፣ ፍየል፣ ወይፈን ሰምቲንግ የሆነ እንስሳ አካላዊ ጉዳት ያለበት መሆን የለበትም። ጠባሳ ያለው መሆን የለበትም። ሰባሪ ያለው መሆን የሆነ አካሉ የጎደለ መሆን የለበትም። እንግዲህ ከዛ እንግል እንግዲህ እሱን ስትመለከቱ ደግሞ ኢየሱስ ስትመለከቱ ያው እንዳልኳቸው ከመሰቀሉ በፊት እንግዲህ መሰቀሉ ስለሆነ እንደ መስዋዕት የሚቆጠረው ማለት ነው። ከዛ በፊት እንግዲህ ብዙ ተገርፏል የሚባል ሰው ነው። የሾህ አክሊል ተደፍቶበታል የሚባል ሰው ነው። ሰውነቱ ጀርባው ተመላልጦ ምናምን የሚባል ሰው ስለሆነ ፊዚካሊ ራሱ እንግዲህ የአካል ጉዳት ያለበት እንደመሆኑ መጠን የሰው መስዋዕት ባይፈቀድም እንኳን ከዛ አንግል እንግዲህ እንደ መስዋዕት ሊታይ አይችልም፣ ማለትም ሊቀርብ አይችልም የሚል ነው። እንግዲህ አምስተኛው ላይ የምናየው ማለት ነው። አምስተኛውን ሳላስታውሳችሁ አለፉኝ። እንከን የለሽነት ማለትም በአካላዊ ወይም ፊዚካላዊ ጉዳት የለሽ መሆኑን ማረጋገጥ ነው እና ቶራችን እንደሚናገረው የፔሳ መስዋዕቱንም ቢሆን ዘጸአት 12:5 ላይ ስለ ፔሳ ቁርባን እንግዲህ ሲናገር እንከን የሌለበት መሆን እንዳለበት ይናገራል። በተመሳሳይ ዘሌዋውያን 2:20 ላይ ስለ ቁርባን ሲያወራ ስለ ኃጢአት ቁርባን ሲያወራ እንግዲህ እንከን የሌለበት መቅረብ እንዳለበት ያወራል። ቅድም እንደተናገረው እንግዲህ ኢየሱስ ብዙ የአካላዊ ጉዳቶች እንዳሉበት እና ከሰውነቱ ላይ እንግዲህ
ጠባሳዎች፣ ቁስሎች ሊኖሩት እንደሚችሉ እንግዲህ ከዛ መረዳት እንችላለን። የዛሬው አጠር ያለች ቪዲዮ ይህን ይመስላል። እንግዲህ በሌላ ጊዜ በሌላ ሀሳብ እስከምንገናኝ ድረስ መልካም ጊዜ እንደሆንላችሁ እየተመኘው እንግዲህ ጥያቄዎቻችሁን እንድትጠይቁ ጋብዣለሁ። ምክንያቱም እናንተ በምትጠይቁ ጊዜ እኔ ብዙ ቪዲዮዎችን የመስራት ፕሮባቢሊቲን ስለሚጨምር፣ እንደገና ደግሞ ላይክ አድርጉ፣ ሸር አድርጉ፣ ሀሳባችሁን ስጡ። ስለዚህ ብዙ ቪዲዮዎችን እንድንሰራ አፕሪሺየት ያደርገኛል እና ፈቃደኛ የሆነ ሰው ደግሞ ሰብስክራይብ ቢያደርግም ደስ ይለኛል። ማለትም ብዙ ሰው ጋር ቪዲዮዎችን ተደራሽ እንዲሆን ማለት ነው። መልካም ጊዜ መልካም ቀን። እንግዲህ ይሁዲ የሆናችሁ ሀግ ደሳ ሰማያት ብያለሁ። ለሁላችሁ መልካም ጊዜ። አመሰግናለሁ።